አማኑኤል አምላክ ለከ ኃይል ክብር ወስብሐት አማኑኤል አምላክ ለከ ኃይል ክብር ወስብሐት ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ሰላም ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንኳን ለሰሙነ ሕማማት በሰላም አደረሳችሁ፣ በሰላም አደረሰን። አሜን። በሰላም ደግሞ ለብርሃነ ትንሣኤው ያድርሰን። አሜን። ዛሬ እንግዲህ ለየት ያለ ይዤላችሁ መጥቻለሁ ቪዲዮ ማለት ነው። ምን እያል እንስገድ ወይም ደግሞ ስዕል አድኖ የለንም፣ ወይም ደግሞ ጊዜ የለንም፣ ወይም ደግሞ ቦታ የለንም። አብዛኛው ደግሞ ስዕል አድኖ የለንም፣ ቤተክርስቲያን አይደለንም፣ ክላሳችን እንዴት ብለን ነው የምንሰግደው ላላችሁ ነው። ያው ብዙ ሰው ጥያቄ ስላቀረበልኝ ነው ማለት ነው ቪዲዮ ለመስራት የተነሳሁት። እኔ እንግዲህ እግዚአብሔር ይመስገን አሉኝ ትንሽ ንብረቶች በሄድኩበት የማይለዩኝ ፊት ለፊት የሚታዩቸው መጽሐፍ ቅዱስና የተወሰኑ ስዕል አድኖች አሉኝ። እነዚህና ውዳሴ ማርያም አሉኝ። ከአገር ቤት ስመጣ ይዣቸው የመጣሁት ንብረቶቼ ናቸው። እነዚህ እንግዲህ እኔ በሄድኩበት ሊለዩኝ አይችሉም። ለዛም ነው ይዣቸው የመጣሁት ማለት ነው። እግዚአብሔር ይመስገን በጣም ደስተኛ የሚያደርጉኝ ነገሮች ናቸው እና ማለቴ ሁሉም ሰው አያደርገው ምናምን ሳይሆን፣ ግን እኔ ደግሞ እነዚህን በሄድኩበት ትቻቸው መሄድ አልችልም። አንዳንዴ ከሀገር ቤት ስንወጣ አይ መጥፎ ታይ ጥሩ አይደለም የሆነ ነገር ቢያረጉሽሳ፣ ያው ከአድ ሀገር ስንመጣ የተወሰነ ነገር መጽሐፍ ቅዱስን ቢቀዱት ስዕል አድኖውን ደግሞ ቢቀዱብሽ ቢጥሉብሽ ኩነኔ ላንቺ አይሆንም ወይ ብለውኝ፣ ግን ደግሞ አይ ከጣሉትም ይጣሉት ከቀደዱትም ይቅደዱት፣ እኔ ግን እስከዛን እስከሚሆን ድረስ መስዋዕትነት እስከ እከፍልበታለሁ፣ አቅም እስካለኝ ድረስ እጋፈጣለሁ። ከዛን በኋላ ደግሞ የሚመጣው ይምጣ እንጂ እነሱን ትቼ መሄድ አልችልም። ሲቀጥል ደግሞ እራሳቸው ምንም ሊያስነኩኝም አይችሉም፣ ይጠብቁኛል እንጂ እነሱ አደጋ ውስጥ ሊያስገቡኝ አይችሉም ብዬ እራሴው ይዣቸው መጥቻለሁ ማለት ነው። እግዚአብሔር ይመስገን። ያው ሰዎቹ ደህና ናቸው፣ ክፉ አይደሉም። ስመጣም ያው ክርስቲያን ሆኜ ስለሆነ የመጣሁት ያኔ ሃይማኖቴን አሳውቄ ነው እና ፍርሃትም አላደረብኝም። አንዳንድ ሰው ይፈራል። አትፍሩ ነው የምለው፣ አትፍሩ። መፍራት አስፈላጊ አይደለም እና ወደ እንትናችሁ ስገባላችሁ፣ ወደ ዋናው ቪዲዮ ስገባ
ስዕል አድኖ የሌላችሁ እንዲሁም ደግሞ ያው ባላችሁ ጊዜ ካለ መስገድ መስገድ ይሻላል እና ቤተክርስቲያን የለንም ምን ብለን እንስገድ ከምንል እኔ የማደርገውን ልንገራችሁ። ስዕል አድኖም ባይኖራችሁም የስልክ አለ፣ ሁሉም መቼም ስልክ አለው አይደለ? ስለዚህ እኔ በስልክ ነው ቀጥታ ስርጭት ላይ። አሁን ላይ ዘመኑ እንደ ድሮ አይደለም ምረቋል እና እንደ ዘመኑ አድርገን መስገድ እንችላለን። ማለት እንደ ዘመኑ ስላችሁ ቀጥታ ስርጭት ቲክቶክ ላይ ይለቀቃል። ዩቲዩብ ላይ ሰርች አርጋችሁ ስለ ቤተክርስቲያን ሰርች አርጋችሁ ብትገቡ ከጠዋት እስከ ማታ የቤተክርስቲያን ስነ ስርዓቷ እስከ ተካሂዶ እስከሚያልቅ ድረስ ቀጥታ ስርጭት ላይ አለ። አቅም ካላችሁ ለራሱ በሰሙነ ሕማማት ቅዳሴ አይቀደስም፣ ግን ደግሞ በማንኛውም ጊዜ ካላችሁና አቅም ካላችሁ ቅዳሴ ለራሱ ማስቀደስ ትችላላችሁ። ለምሳሌ ላሳያችሁ። እኔ ይሄው እዚህ ጋር ለምሳሌ በአንደኛው ስልኬ ቀጥታ ስርጭት እየተላለፈ ነው። ይታያችኋል አይደለም? ያቸው አሁን ለምሳሌ እዚህ ጋር ምን እንደሚሉ መስማት ይችላል። ለምሳሌ ላሰማችሁ ትንሽ አኮ ዘተወለጠ ቃለ እግዚአብሔር ሀበህላዊ ጓለማያው እስመ ሉስሰ ፈጡራን እሙንቱ ወእሙራን በክዋኔ ወመተተ እዚህ ጋር እንግዲህ እንደሰማችሁት ነው እና እንደዚህ አድርጋችሁ መስገድ ትችላላችሁ። ቃለ እግዚአብሔርን መስማት ትችላላችሁ ማለት ነው። እኔ አሁን እንደዚህ አድርጌ ነው የምጠቀመው ማለት ነው። ሁላችሁም በያላችሁበት ስለ አድኖም ባይኖራችሁ እግዚአብሔር በያለንበት አለ። እግዚአብሔር የልብን ያያል እንደ ሰው አይደለም እና ካለመስገድ መስገድ ስለሚሻል ጸሎት ካለማድረግ ስለ አድኖ የለንም ውዳሴ እንደዚህ የሆነ ብቻ የሆነ ምክንያቶችን የምንል ከምንል ካለማድረግ ማድረግ ስለሚሻል እና እንደዛ አድርገን ብንጠቀም እኔ የማደርገውን ይጠቅማችኋል ብዬ ላካፍላችሁ ብዬ ነው እንጂ ያው ቪዲዮ ለመስራት ፈልጌ ምናምን አይደለም። ግን አንዳንዶች እስኪ ምናልባት ከተጠቀማችሁበት ብዬ ነው። እኔ እንግዲህ እንደዚህ ነው የማደርገው ማለት ነው ናቸው። እስኪ አስተያየት እናንተም ስጡኝ። እንደዚህ ብታደርጊ እንደዚህ ስህተት ነው ወይም እንደዚህ ደግሞ ጥሩ አይደለም የምትሉኝ ሀሳባችሁን በኮሜንት አስቀምጡልኝ ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ እና መልካም የሰሙነ ሕማማት በዓል እግዚአብሔር አምላክ ደግሞ ለብርሃነ ትንሣኤው ያድርሰን እና ሁላችሁም አቅም ካላችሁ ስራም እየሰራችሁ ሆነ በስልካችሁ እንደዚህ እያደረጋችሁ ቀጥታ ስርጭት ላይ እየሰማችሁ ቃለ እግዚአብሔርን እየሰማችሁ በነገራችን ላይ ቤተክርስቲያን ያለን ነው የሚመስለው። እውነቴን ነው። አሁን ሰዓቱ የሚሰገድበት ሰዓት ስላላደለቡ ነው እንጂ ብታዩት ማለት ነው እግዚአብሔርን በጣም ነው ደስ የሚለው። በጣም ማለት አሁን ሌላ ነው እንትን እያለው ያለሁት በቃ ስነ ስርዓቱን ስትሰሙት እንዴት ደስ እንደሚል እግዚአብሔርን ነው የምላችሁ። እና ሁላችሁም ቀጥታ ስርጭት ላይ ሌላ ነገር ከምናይ ቢያንስ እንኳን በሰሙነ ሕማማት እንደዚህ አድርገን ብናሳልፍ መልካም ነው። እግዚአብሔር ሀገራችን ሰላም ያድርግልን፣ በያለንበት ሁላችንም ሰላም ያድርገን። እግዚአብሔር አምላክ ደግሞ ለደጁ ያብቃን። አሚን አሚን። በእውነት ይናፍቃልና ግን የእውነት ግን ደግሞ እንደዚህ አድርጋችሁ እንትን ስንል ከተከታተልን ደስ ነው የሚለው። እውነት ቤተክርስቲያን ያለን መንፈሳችን ይታደሳል፣ እንደኔ ከሆናችሁ ማለት ነው። እና እንደዚህ አድርጉ ማለት ልል ፈልጋለሁኝ። ስለ አድኖ እየሌላችሁ በስልካችሁ ብቻ ቀጥታ ስርጭት ከፍታችሁ መስገድ ትችላላችሁ ማለት ነው። እግዚአብሔር በየሁሉም ቦታ አለ። እግዚአብሔር ይሰማል፣ የልብን ያያል እና ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድታወጥ በእግዚአብሔር ስም ጠይቃችኋለሁኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መልካም በዓል፣ መልካም እግዚአብሔር ደግሞ በሰላም ለትንሣኤ ብርሃኑ ያድርሰን። አሚን። ከወደዳችሁት ይህን ቪዲዮ ረስቼው ነበር፣ ለጓደኞቻችሁ ሼር ማድረጋችሁን አትርሱ። እውነቴን ነው፣ ይጠቅማችኋል። እኔ ቪዲዮ ለመስራት ምናምን ፈልጌ አይደለም፣ ግን ያው ለአንዳንድ ሰዎች እንዴት ነው እንትን የምትይው ምናምን ብሎ ለጠየቁኝ ይሆናችኋል ብዬ ስላሰብኩ ነው። እና ለጓደኞቻችሁ ሼር አድርጉላቸው ከጠቀማቸው። ባይ